5000 ሪያል لا ይሄንን ፈተዋ ነው ጠየቀው እንጂ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ውድ ጓደኞቼ እንዴት ናችሁ? ሰላማችሁ ብዙ ተተርፍ ይበልልኝ እያልኩ ዛሬ በአዲስ ቪዲዮ ደግሞ ብቅ ብዬላችኋለሁ። የዛሬው ደግሞ በጣም አስደናቂ ጥያቄ ልትጠየቅ ነው። እንግዲህ ጥያቄውን ታልፋለች አታልፍም፣ ትመክረኛለች ወለውስ ውሰጁ ብላ ትለኛለች። የሆነ ጥያቄ ልጠይቃህ ነው ደውዬ ጓደኛዬን። እስኪ ምን ትለኛለች? እናዳምጣለን። ልደውልባህ ነው። አዳምጡ። በኢሞ ነው የምደውልባህ ማለት ነው። አሎ አይዋ፣ አሰላሙ አለይኩም። ተኝተሽ ነው? አይ እኔ ሰላም ነኝ። የሆነ ጥያቄ ልጠይቅሽ ነበረ። ድምፅሽ ደክም ብሎ ስለነበረ ስትነሽም ቢሆን እጠይቅሻለሁ። ወይም ስሚ እንዲሁ ይገርመኛል ለራሴ ማለት ነው። ሁለት ልብ ሆኜ ነው ወደ አንቺ የደወልኩት ማለት ነው። አሁን ቤት እያጸዳሁ እያለሁ ማለት ነው ሴትዮዋ የለችም ነበረ። ከዛ ቤት እያጸዳሁ እያለሁ አልጋውን አነሳስተሽ እጠቢ ብላኝ የአልጋውን ልብስ እያጠብኩ ነበር። ላጥብ ታወላልቅ 5000 ብር አገኘሁ አልጋዋ ስር ማለት ነው። በቃ ብሩን አንሹ አታንሹ ሙግት ገጥሜያለሁ። ወላሂ ላንሳው ወለው ሐራም ይሆንብኛል። አውቃ ነው ያረገችው። ደግሞ ተመጣሁ እዚህ ቤት አሁን ምን አለፋሽ 5 ወሬ ይሄን ያህል ጊዜ ስቀመጥ ምንም አይቻል አቅም እንኳን ይሄን ያህል ብር ማለት ነው። 5000 ሪያል ይሄንን ፈተዋ ነው ጠየቀው እንጂ እንጂ ወላሂ ከይረስ ዞሮ ዝም ብለሽ አስቀምጪውና እየፌት አለችሽ ትነግሪያታለሽ። አስቀምጪው እኔ እንደምለው ላንሳው ያኔ ሁለት ቀን አንድ ቀን ያያትና እሷስ ልትሰልልሽ እንደሆነ እንደው ሙስታሂል ቤቷ ውስጥ ይሄን ያህል ቀን ትቀመጥ ሳንቲም እንኳ ወርቆ አያውቅም እኮ ልትሰልልሽ ዝም ብላ አስቀምጠው ቤት ውስጥ አይደለም በእንትን ሲጠየቅ እዛው የሰውዬው መሬት እንኳ ተሆነ እዛው ስለተገኘ እሱ ታዘነ ያካፍላችሁ እንጂ ቤት ውስጥ የሆነ ድረስ ግዴታ ነው ነው የሚሉት። ምክንያቱም ሙስታሂል እንደው ይረሳሉ ብለሽ ነው። ሰራተኛ ወይ ሌላ ክላስ ቢሆን የሰራተኛዋ ነው እንላለን። እዛው እነሱ ቤት ነው፣ እዛው እነሱ አልጋ ላይ ነው፣ እነሱ አልጋ ስር ነው ያገኙት። ወይ ባልየው ከይረት ወይ ባልየው አስቀምጦት እንዲሆነ አድሪ ባልየው ደብቆ ባልየው ያስቀምጠው እሷ ታስቀምጠው። እኔ እንግዲህ ካላቀም ዝም ብለሽ ማለት ነው አገኘሁ ብለሽ ቆጥረሽ ስጫት እንጂ እንትን እንዲያስቲ። ምክንያቱም ከዚህ የበለጠ ደግሞ ሌላ እንትን ውስጥ ያገባሉ እነሱ ታውቂያለሽ። ወይ ካሜራም ሊኖራት ይችላል፣ እንደገናም ደግሞ እንትን ሊኖራት ይችላል። አይ ደግሞ እንደዛ ታልሽ ዝም ብለሽ አስቀምጦና አይተሻለሁ ታለችሽ ትነግሪያታለሽ። እስቲ ቆይ በዛ ላይ ይሁን ብለሽ ትነግሪያታለሽ። ደግሞ እንትን ታልሽ ማለት ነው እንደዛ አስቀምጠሽ ሰልልያት፣ አንቺም ሰልልያት። እንደዛ ተሆነ ሰልለሽ ትታበቂ ልትሰልል ይመስሎ የነበር ብለሽ ትሰጫታለሽ ማለት ነው። እኔ እንደራሴ አይዋ ዝም ብለሽ እንትን ላይ አስቀምጭና አላገኘሽም ወይ ብላ ትጠይቅሽ፣ አንቺ ያውቀሽ ነው ያስቀመጥሽው እንደዚህ ነው ታያታለሽ ማለት ነው። አንቺ ለምን አነሳሹ ብላስ ብትጠይቀኝ ቆይ ወይንም እንዲያዘው እንዲያልሽው ወይ ዝም ብዬ ልስጣ። እኔም ልሰልልሽ ነው ነው። አሁን እኮ ይሄ ነገር ብዙ ሆነ፣ ይሄ ነገር ብዙ ስለሆነ ነው እንጂ ለምሳሌ አሁን ቀላል ብር ቢሆን ኖሮ ታውቂያለሽ አይዲ እኔ እንጃ ደግሞ 5000 ብር ሆነ። እኔ ተደባብቆ አስቀምጦ ዞሮ ረስተውት እንደማይሆን አውቄ
ረስተውት አይሆንም አይደል? ሙስታሂል ወይ? አዎ 5,000 ብር እንጂ ቀላል ነው እንዴ? አልጋ ስር አስቀምጠው 5,000 ብር ሙስታሂል። ስለዚህ ዝም ብዬ ወይ እሱ አስቀምጦ ነው ተስፋ ብራቸውን እንዲሁ ወይ ዝም እሱ ብዬ አስቀምጦ አንስቼ ነው። ልስጥ ይቅርብኝ። አይዋ እንደዛ ታልሽ ደግሞ ዝም ብዬ ተወከል ሳለላህ ብለሽ ትጫቸው እኪል ወላሂ ወይንም እሱ ረስቶት ነው ወይ እሷ ረስታው ነው እንዲሁ ምን አለ ይትኛል ወይ አይ እሱ እሱ ረስቶ ነው ወይ አውቆት ነው። ታረቦች አይ ደግሞ እነሱ እንኳን አይረሱም። ይሄን ያህል ብር እንኳን ይሄን ያህል ብር ሳንቲም አይረሱ። እንዲያው ነበሩ ምናልባት እኔ ቆይቶ እንዲሁ እንዲሆነ መሰለልሽ ነው ብዬ ነው። የመሰለኝ። መሰለል ደግሞ እኔ ለምን 2,000 1,000 አላረገችውም ብዬ ነው እንጂ ለመሰለልሽ ቢሆን 5,000 ሪያል አሁን እንዲያው አይኑ ዝርግፍ ብሎ ዝርግፍ ብሎ ሳገኘው ማለት ነው ጥፊ ጥፊ ነው ያለኝ። አይ ናፍሰያ አሁን ወላሂ ናፍሰያችን አሁን ሐራምም በነገራችን ላይ ሐራም ይሆናል። ከባድ ነው። ሐራምም ነው ሀቃችን። ምክንያቱም እንኳን አልጋው ላይ ሲጀመር አይረሱትም። ከይረህ ሊሰልሉ እንደማታነሽ እንደምታነሽ እምነትሽን ሊያውት ነው። ሙስታሂል ያው ምን አለኝ ትይኛለሽ እምነትሽን ሊያውት ነው። ወይ ሲጀመር እንቅልፍም አይወስድሽም። ስለ እንቅልፍም አይወስድ ከእነሱ ጋር እንኳን ይሄን ኩላ አይደለም አረባለ አቀይ ቢሆን እኔ አንድ ቀይ አግኝቼ ቀይ ያገኘሁበት ሰውዬ ላይ ነው የሰጠሁት። እኔ ሚዲያ ላይ አግኝቼ እዛው ሚዲያው ላይ ላገኘው ሰውዬ ለሱቅ የሰጠሁት እኔ ደግሞ ጠናል ወላሂ። እኔ እዛ ሀገር ከሄደ ትፈራለሁ ወላሂ። የዛ ሀገር ህጉ በጣም ጠባብ ነው። በነገራችን ላይ በህጉ ምክንያት ስናስበው ህጉ በጣም ጠባብ ነው። እዛ ሀገር እዛ ሀገር ላይ ወላሂ እንደው እንትኑ ግንዱ ሁላ ከአርባው የሚመሰክርብኝ ነው የሚመስለኝ። ወላሂ ዝም ብለሽ ምንም ይቅርብሽ። ለአንቺ ረዝቅሻለሁ ጌታ አላህ ተቀምጧል። ለአንቺ ያለሽ ጌታ ቀይ ባረገልሽ ነበረ ገባ ቀይ ባረገልሽ ገኘሽው አልጋው ተታች ፍራሹ ስር ተታች አላሁ ሙስተአማ ከማይችላቸው እነሱስ ቢሆን ይሆን ኩሉ ታተረሳት እንዲሁ ይሄን ያህል ቀን ትቸገር እንዲሁ መሆኑ ነው። እንዲሁ ፊቴ ዱብ ያላለው እያልኩ ነበር። ሌላውም ይኸው ዛሬ ደግሞ ዝንገት ዝርግፍ አለ። በአሁኑ ሰዓት ከባድ ነው። 5,000 ብር ጋር መገናኘት ከባድ ነው። ለምሽት የነገር ያላላህ ብለሽ ምን እንደምትል እስቲ እነግራታለሁ። ለማንኛውም ፍራንክ ተደርገሻል። እንግዲህ ፍራንክ ነው ሰራሽልኝ ወላሂ ፍራንክ ነው ማለፍሽን ላይ ነው ወላሂ ፍራንክ ነው። አይ ምንም አላወራሁም። መች እንደግነው እንደዛ እንደ ከይረትና እንደማወት አታረጊ። እንደዛ ላረጋቸው ማለት ነው። ታስብ ማለት ነው። አንቺን ብትዛልሽኝ ቆይ ዛሬማ እሷን ነው አልኩኝ። እንግዲህ ብዬ እሷን ነው የምጠይቃት። ሚሽፌላውም ጠይቂያት አለችኝ። እሷን ነው የምጠይቃት አልኳት። ከዛ ለዘይነባ ነበር ዛሬ የተዘጋጀሁት። ወዲያ አንቺ ዞረ ማለት ነው። ዛሬ እና ያሰላሁ ነበር